ግራ መጋባት ውስጥ ያላችሁ፣ በብዙ የህይወት ዝቅታና ድህነት ውስጥ ያላችሁ፣ ተስፋ በመቁረጥ ውስጥ ያላችሁ በሙሉ ይህንን መልእክትና ጸሎት እናንተ ልብ አድርጋችሁ በትኩረት እንድትሰሙ እንፈልጋለን። አምላኬ እግዚአብሔር መጽሐፍ ቅዱስ እንደሚናገር የጠላቶችን ከፍታ ትረግጣቸዋለህ ያስረግጣል እንደሚናገር አምላኬ እግዚአብሔር ከፍታዎችን እንዲያስረግጣችሁ ጸልያለሁ። አሁን ካላችሁበት የሸለቆ ህይወት ወደ ተራራ እንዲያወጣችሁ፣ ሰው ሁሉ እጁን ወደሚጠቋቁምበት ምስክርነት ውስጥ እንዲያስገባችሁ ጸልያለሁ። የፋይናንስን ከፍታ ያስረግጣችሁ፣ ምድር ላይ አለ የሚባሉ ተራሮችን ሁሉ እግዚአብሔር ያስወርሳችኋል። አሁን ካላችሁበት ሸለቆ አውጥቶ ወደ አደባባይ፣ አሁን ካላችሁበት ሸለቆ አውጥቶ ወደ ተራራው ጫፍ ያወጣችኋል። ልትሰወሩ ልትደበቁ ወደማትችሉበት ከፍታ ህይወት ውስጥ ልትሰወሩ ልትሸፈሩ ወደማትችሉበት፣ ሰው ሁሉ እናንተን ወደሚያዩበት፣ ስለ እናንተ እግዚአብሔር ስለ እናንተ አምላክ ወደሚነጋገርበት ምስክርነት ውስጥ እግዚአብሔር ያስገባቸዋል። ከዚህ በኋላ እግሮቻችሁ ከፍታዎችን እንዲረግጡ፣ ረግጧቸው የማያውቁ ገናናነቶችን እንዲረግጡ ጸልያለሁ። እግዚአብሔር ከፍ ያለ ነገር ውስጥ ያስገባቸዋል። ተራራዎችን ያስወርሳቸዋል በኢየሱስ። ይህን ጸሎት አሜን በማለት ተስማሙ። እግዚአብሔር ከዚህ ጸሎት ጋር የሚስማሙ ሰዎችን እንደ ጸለይኩት ያደርግላቸዋል። ሻሎም